ጀማል አብደላ። ኦኬ ሀሰን ጀማል አብደላ። ኦኬ ከየት ነው የምትደውለው? ከሳውዲ አረቢያ ናጅራል ከሚባል አካባቢ ከእስር ቤት አሁን እኛ ሳውዲ አረቢያ ናጅራል ይባላል እስር ቤቱ። ኦኬ አሁን እኛ ምን በአስቸጋሪ ሁኔታ ላይ ያለነው እና በቃ እንድታግዙን እንፈልጋለን። በእስር ቤት በአስቸጋሪ ሁኔታ ነው ያለነው። ምን ያህል ጊዜ ከታሰርክ? ምን ያህል ጊዜ ነው? እንዴት ታሰርክ? ለምን ታሰርክ? ይሄን ባጭሩ ንገረኝ። እኔ አሁን 6 ዓመት ሆኖኛል ከታሰርኩኝ። ወደ ሶሪያ ስንገባ ዝም ብሎ ነው ከድንበር ላይ ያሰርቡን። በቃ ዝም ብሎ ምን እንትን ያልነው ነገር የለም። ከ6 ዓመታችን ነው እስካሁን ከታሰርን። በቃ ከድንበር ስንገባ ነው ዝም ብሎ ያስገባ። ኦኬ ከየት ነበር የመጣችሁት? ከኢትዮጵያ ነው። ኢትዮጵያዊ ነኝ። ወደ ሳውዲ አረቢያ እየተጓዝን ነበር። በየት በኩል ነው የገባኸው? ናጅራል ይባላል መንገዱ። ኦኬ ናጅራል። ስንት ዓመትህ ነው አንተ? አሁን 6 ዓመት። የአንተ ዓመት እድሜ ስንት ነው? እድሜ አሁን 35 ይሆናል። አሁን እኔ የታሰርኩበትን ነው 6 ዓመት እያልኩ ያለው። ኦኬ እሺ። ቁጥሬን ማን ሰጠህ? የኔን ቁጥርን ከሱ ነው የተቀበልኩት። ቅድም እንደውም ከ2 ደቂቃ በፊት የደወለልህ የለም? አዎ ኦኬ። ለዛ ነው የደወልኩልህ። አሁን እኛ በአስቸጋሪ ሁኔታ ላይ ያለ ነው። በምትችሉት አቅም መንግስታዊ ድርጅት መንግስታዊ እንዳልሆኑ ድርጅት በምትችሉት አቅም እንድታግዙ እንፈልጋለን። አሁን እኛ በጣም አስቸጋሪ ስላለን ማለት ነው። አስቸጋሪ ላይ ስትል ምን ማለት ነው? አስቸጋሪ ሁኔታ ማለት አሁን በቃ ዝም ብሎ እስካሁን እያወጡ ሰውም እየረሸኑ ነው ወንድሜው። ኦኬ ስንት ናቸው የተፈረደባችሁ ፍርድ ቤት? የተፈረደብን ኢትዮጵያዊ 47 ነበርን። ከ47 አሁን ወደ 10ዎቹ ተረሽነዋል። ዋው ኦኬ። ኢትዮጵያዊ ብቻ አይደለንም ወንድሜው፣ ሶማሌ ያለ፣ የመን ያለ የሞት ፍርድ ያለው። ኦኬ ጠበቃ ቆሞላችሁ ነበረ? ጠበቃ ምንም የለም እስካሁን። ፍርድ ቤት ስትወረ በእናንተ በኩል የቆመ ነበር? የለም ምንም የለም። አንደኛ እኛ ቋንቋውን አንችልም፣ ሁለተኛ የሀገሪቱን ሕግ ምንም የምናውቀው ነገር የለም። ማን ይቆምልናል? እኛ ከድንበር ላይ የስራ ፍለጋ ትንጓዝ ዝም ብሎ ሰው አስገቡን። ማን ብሎ ይቆምልናል? የሚቆምልን አካል ማንም የለም። የተለያዩ ነገሮችን ለማድረግ እየሞከርን ነው እና ይሄን ለሚሰሙ ሰዎች በሙሉ ምንድን ነው ያንተ መልእክት? ህይወት በጣም ከባድ ናት። ለእኔ አሁን ህይወት ይሄን ነው ማለት የምልበት ቃላት ያጥረኛል። አሁን ለመንግስታዊ ለሆኑ ድርጅትም መንግስታዊ ለሆኑ ድርጅትም በቃ አጠቃላይ ለዓለም አቀፍ ብዙሃን መገናኛ በቃ የህይወት አድን ጥሪ መልእክት እንዲታስተላልፉልኝ እጠይቃለሁ። አይዟችሁ በርቱ። እንግዲህ እግዚአብሔር ይርዳችሁ። ለምንድን ነው ግን ወደ ሳውዲ አረቢያ በየት በኩል ነው? ለምንድን ነው የመጣችሁት ወደ ሳውዲ አረቢያ? ምን ለማድረግ? ያው እንግዲህ ህይወትን ለመለወጥ ነው። ሌላ ምንም ነገር የለም። የስራ እጦት ታውቃለህ፣ ኢትዮጵያ ላይ የስራ እጦት በጣም አለ። ስራ ፍለጋ ነው የመጣ ነው። ስራ ፍለጋ ስንመጣ መንገድ ላይ ያው እንደዚህ አይነት ገጠመን። ዝም ብሎ ወታደር አፍሶ እንደነገርኩህ አስገባን እንጂ ሌላ ምንም ልናደርግ አልገባንም። ያው እንጀራ ፍለጋ ነው መቼም ከሀገር የተሰደድነው ነው። ሌላ ነገር ምንም አይደለም። ከየት አካባቢ ነው የመጣችሁት? ከየትኛው ኢትዮጵያ የትኛው አካባቢ? ኢትዮጵያ እኔ ከመራቤቴ ይባላል። ከመራቤቴ ነው የመጣሁት። በምንድን ነው የመጣኸው? በምንድን ነው ወደ ሳውዲ አረቢያ የመጣኸው? በአገሮችን አቋርጠህ ነው? አዎ አገሮችን አቋርጬ በባህር ነው የመጣሁት። ለምሳሌ በየት? በሱማሌ፣ በየመን፣ ከዛ ሳውዲ አረቢያ ወደ ድንበር ማለት ነው። ኦኬ መንገድ ላይ ከአንተ ጋር ሳይደርሱ የቀሩ የሉም? የሞቱ የሉም? አደጋ የደረሰባቸው የሉም? የታገቱ የሉም? ነው እኛ ስንመጣ እንዳጋጣሚ ሆነው ያን ያህል የለም። በብዙም እንደዚህ እንግልት እንትን አልገጠመንም። ሳውዲ አረቢያ ድንበር እንደርሰው በጣም የከፋ ችግር የደረሰን እንጂ ከወዳኛው ድንበር ያን የከፋ ችግር የለም። እሺ እንግዲህ ስልክ እንዴት ነው ማግኘት ትችሉት? ስለዚህ ስልክ በእስር ቤት ውስጥ ስልክ እንኳን አለ። ኦኬ ከና ወደ ውስጥ የሚደወልላችኋል ወይስ ወደ ውጭ ብቻ ነው? ኖ ወደ ውጭ ብቻ ነው እንጂ መደወል አትችሉም። ኦኬ እንግዲህ እኛ የምንችለውን